አንቺ ተይዛችኋል። ወንጀል ስትሰሩ ተይዛችኋል። ማ ምን ትላለች እሷ? አንቺ እንዴ እኛንም ወንጀል ስንሰራ የተያዝነው? አዎ ለዛውም የሰው ስርቆት። አልገባኝም፣ በፍጹም አልገባንም። የኔ መቤት እንዴት ነው የማይገባችሁ? የልጅን አፈናችሁን ለፈረንጅ ልሸጡ ስትሉ አይደል የደረስኩባት? አንቺ እናቱ ነሽ ማለት ነው? አዎ ነኝ። ምነው እኔንም ሸጠኝ ነው ይሸው? እኛ እኮ ሰርቀን አይደለም ያመጣነው። ከዚህ በኋላ ውሸት አይጠቅማችሁ። ባይሆን ስንት ልሸጡት እንደሆነ ንገር። 5000 ደረላሽ ከቦታውም አልመጣ። አንቺ ልሸጥ አይደለም ከኔ ጋር ተገናኝተን ላበለው ነው ያመጣሁት። ቆይ አንቺ እናቱ ነሽ ብዬ አስባለሁ። ታዲያ እንዴት ተሰርቋል ብለሽ አሰብሽ? ከዚህ በፊት ሁለቴ ተሰርቆ አስመልሼዋለሁ። ቆይ ማን ነው የሚሰርቀው? አባቢ ይሄማ ግልጽ እኮ ነው። እዚህ ሀገር የከበሩና የተከበሩ ሌቦች አሉ። በእነዚህ ምስኪን የጎዳና ልጆች ቤት መኪና ገዝተው ጃፌ ሆኑ። አባቢ ሙት እንጂ ሆዲፍ ጆ ለማንኛውም መምጣትሽ ጥሩ ነው። እንደው ለምን የሆነ ስራ ሰርታ ከዚህ ህይወት አትወጣም እያልን ስላንቺ ስንነጋገር ነበር። ደረላሽ ብቻ እያሾፋችሁብኝ ባልሆነ እኛ ምን ማሾፍ? እኛንን የምናሾፈው? እኛ እያሾፍን አይደለም። አንቺስ ብትሆኚ እስከ መቼ እንደዚህ ሆነሽ ህይወትሽን ትገፊዋለሽ? ልጅሽስ ቢሆን በዚህ እድሜው የሱስ ጎተራ ሆኖ ሲቀር አያሳዝንሽም? እንዴት ነው ስራ መስራት አትፈልጊም? ምን ነው አየር መንገድ ልታስከትሩኝ? አንቺ ነፍሴ እያሾፍን እኮ አይደለም የምራችንን ነው። ቆይ አንቺ እስከ ስንት ተምረሻል? ያው ቴክኒክና ሙያ በስፌትና በጥልፍ ስራ ተመርቄያለሁ። እውነትሽን ነው? በቃ አባቢ እንደዛ ከሆነ መኩ ይገዛላት። አባቢ ሙት መኪና ይገዛላት። ባለጌ መኪና እኛን ነው ወይስ የኔን መኪና ልሰጣት ፈለግ? ኧረ አባቢ ተረጋጋ እንዴ። እኔ ያልኩት የልብስ ስፌት መኪና ነው። እሱማ ጥሩ ነው። ገዝተን እንሰጣትና እኛም አንዳንዴ ልብስ ምናምን ሲቀደድብን አርጋ ትሰጠናለች። አንቺ ናቴ ቤት ተከሰትሽ። አንተ እዚህ እንዳለ ሰምቼ የተሰረቀ መስሎኝ ነው። አረ እነሱ ሌባ አይደሉም፣ የመጪ መሳሰሎች ናቸው። አሁንማ አወኳቸው። የልብስ ስፌት መኪና ሊገዙልኝ ነው። አቦ ያብዛላችሁ። እኔም እኮ ያጠፋሁት ጥፋት ጸጽቶኝ ነው የተመለስኩት። ደግሞ ምን አረግ? እነሱ አሪፍ ሰዎች ስለሆኑ እንጂ ጥፋት እንኳን የሚባል አይደለም። እንዴ ቀለበቴ! እቤት ቀለበቴ ዝም ብለሽ ስትንከረፈፊ ነው። ያራዳ ልጆች አይደላችሁማ አጮላችሁ። ወይኔ ቬንቲን አራዳው ይቤ ምን አይነት ቀስቴ ነው በእናታችሁ? እናንተ ሰዎች? ይሄ ልጅ ቁም ሳጥኑ ራሱ